ለኔ ግን ከዚህ ሁሉ ውዝግብ ውስጥ ጥያቄ የሆነብኝ ይህ የሞተው ልጅ የሀበሻ ልጅ ሆኖ ቢሆን ኖሮ እንዲህ ሚዲያዎችን ሁሉ የተቆጣጠረ ትልቅ መነጋገሪያ አጀንዳ ይሆን ነበር ወይ የሚለው ነው። Where's the throat? Nolan Wells' parents said they found it concerning the day that Nolan Wells disappeared, all right? White boy had been on that boat with 3 black boys. That's insane. I tell him we love him. የዚህ ልጅ ሞት ጉዳይ በዚህ ሰዓት በአሜሪካ ትልቁ የመነጋገሪያ አጀንዳ ነው። ጉዳዩን ደግሞ እጅግ ትልቅ አነጋጋሪ ያደረገው አንድ ጥቁር ልጅ ኖላን ዌልስ ይባላል ብቻውን ከነጭ ጓደኞቹ ጋር ለመዝናናት በሄደበት የሆርን ደሴት ላይ ሞቶ መገኘቱ ነው። ጉዳዩን ይበልጥ መነጋገሪያ ያደረገው ደግሞ የኖላን ነጭ ጓደኞች ኖላንን ደሴት ላይ ትተውት ሲሄዱ ስልኩና የመኪና ቁልፉን ግን ይዘው ወደ መጡበት የተመለሱ በመሆኑ ነው። አስቡት፣ አንድ የ18 ዓመት ወጣት ስልኩንና የመኪና ቁልፉን ለጓደኞቹ ሰጥቶ እሱ ደሴት ላይ ካገኛት ሴት ጋር ኬቲ ትባላለች ጊዜ ለማሳለፍ ሲቀርና በማግስቱ ሞቶ ሲገኝ፣ ከዚህም የተነሳ ነው ጉዳዩ ትልቅ የመነጋገሪያ ርዕስ የሆነው። በዚህም የተነሳ ትልልቅ ሚዲያዎች፣ የዩቲዩብ ቻናሎች፣ ታዋቂ የሆኑ ሴሌብሪቲዎችና ዝነኛ የጥቁር መብት ተሟጋቾች እጃቸውን ያስገቡበት። ለኔ ግን ከዚህ ሁሉ ውዝግብ ውስጥ ጥያቄ የሆነብኝ ይህ የሞተው ልጅ የሀበሻ ልጅ ሆኖ ቢሆን ኖሮ እንዲህ ሚዲያዎችን ሁሉ የተቆጣጠረ ትልቅ መነጋገሪያ አጀንዳ ይሆን ነበር ወይ የሚለው ነው። Where's the throat? Nolan Wells' parents said they found it concerning the day that Nolan Wells disappeared, all right? White boy had been on that boat with 3 black boys. That's insane. I tell him we love him. ለኔ አይመስለኝም። ምክንያቱም የሀበሻው ኮሚኒቲ ከሌላው ማህበረሰብ ተነጥሎ በራሱ ዛቢያ ብቻ የሚሽከረከር በመሆኑ እንደዚህ አይነት አቅም ይኖረዋል ብዬ አላስብም። ስለዚህም ነገ የሚሆነው አይታወቅምና ይህ ጉዳይ ሊታሰብበት ይገባል። በመጨረሻም ባለፈው ቪዲዮዬ በቡድን ውስጥ ብቸኛ ጥቁር ከሆን አትሂድ ስለሚባለው አባባል ነግሬያችሁ ነበር። እናም እኛ በተለያየ ሀገር የምንኖር ሀበሾች ይህ አባባል ምን ለማለት እንደሆነና ለምን እንደሚባል ማወቁ ይጠቅመናል ብዬ ስለማስብ በቡድን ውስጥ ብቸኛ ጥቁር ከሆንክ አትሂድ የሚባልበትን 3 ወሳኝ ነጥቦች እንደሚከተለው አቀርባለሁ። Where's the throat? Nolan Wells' parents said they found it concerning the day that Nolan Wells disappeared, all right? White boy had been on that boat with 3 black boys. That's insane. I tell him we love him. አንደኛ፣ ያለ አግባብ የመፈረጅ ስጋት። አንድ የልጆች ወይም የወጣቶች ቡድን ጥፋት ለምሳሌ ስርቆት፣ ንብረት ማጥፋት ወይም ረብሻ ቢፈጽም በህብረተሰቡ ወይም በፖሊስ ዘንድ ያለው ያልተገባ አመለካከት መጀመሪያ ትኩረት የሚያደርገው በቡድኑ ውስጥ ባለ ብቸኛ ጥቁር ልጅ ላይ ነው። ሁለተኛ፣ የህግና የቅጣት መበላለጥ። ጥቁር ወጣቶች ከሌሎች እኩዮቻቸው በተለየ መልኩ ለአነስተኛ ጥፋቶች እንኳን የሚጠብቃቸው ቅጣት በጣም የበረታ ሊሆን ይችላል። ቡድኑ አደገኛ ወይም ህገወጥ ነገር ቢያደርግ ሌሎቹ በቀላል ቅጣት ሲታለፉ ያ ብቸኛ ጥቁር ልጅ አብሬያቸው ስለነበርኩ ብቻ ብሎ በቀላል ማምለጥ ይከብደዋል። እሱን የሚጠብቀው ህጋዊ መዘዝ መላ ህይወቱን ሊያበላሽ ይችላል። ሶስተኛ፣ የስነ ልቦና ጫናና መገለል ሶሻል አይሶሌሽን። አንድ ጥቁር በአንድ ቡድን ውስጥ ብቸኛ የተለየ ማንነት ያለው ሰው መሆኑ የራሱ የስነ ልቦና ጫና አለው። በቡድኑ ውስጥ ያሉ ልጆች ዘረኛ ቀልዶችን ወይም አባባሎችን ቢናገሩ እንኳን ለመቃወም የመፍራት፣ ሁልጊዜ ራስን አጥብቆ የመቆጣጠር እና ብቸኛ የመሆን ስሜት የጥቁር ወጣቶችን ስነ ልቦና ያደክማል። በአጠቃላይ ባጭሩ ይህ ምክር ከሌሎች ዘሮች ጋር ጓደኛ አትሁን ለማለት ሳይሆን አሁን ባለው የዓለም ተጨባጭ ሁኔታ በጥቁር ወጣቶች ላይ የሚጣለው ፍርድና ስጋት የተለየ ስለሆነ ከማን ጋር የት እንደምትውል አስተውል ለማለት የተነገረ የጥንቃቄ መልእክት ነው። የዛሬውን ፕሮግራም በዚህ ጨርሻለሁ። ቲክቶክ ላይ ያላችሁ ፎሎ ማድረግ እንዳትረሱ፣ ዩቲዩብ ላይ ያላችሁ ሰብስክራይብ ማድረግና ቪዲዮን ላይክ በማድረግ አብራችሁኝ እንድትቆሙ አሳስባለሁ።